ጡረተኞች የሚጠብቁት የጡረታ ጭማሪ በመጨረሻ እውን ሊሆን ነው። በሚሊዮኖች የሚቆጠር የማህበራዊ ዋስትና ገቢና አዲሱ የ2019 እቅድ ለጡረተኞች ምን ይዞ መጥቷል? ይህ የሚወራው የጡረታ ጭማሪ እውነት ነው ወይስ ገና እቅድ ብቻ ነው? ዝርዝር መረጃ ይዘን ቀርበናል። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ወደ ቻናላችን እንኳን በደህና መጡ። ዛሬ በሺዎች የሚቆጠሩ ጡረተኞችን የሚመለከት እጅግ ጠቃሚ ጉዳይ ይዘን ቀርበናል። በአሁኑ ጊዜ የኑሮ ውድነት ከፍተኛ በመሆኑ ብዙ ጡረተኞች በሚያገኙት አበል ዕለታዊ ኑሯቸውን ለመሸፈን እየተቸገሩ ነው። በዚህ መካከል ደግሞ የማህበራዊ ዋስትና አስተዳደር አዲስ የ2019 የስራ እቅድና የቢሊዮኖች ብር የገቢ ሪፖርት ይፋ መደረጉ ብዙ ጥያቄዎችን አስነስቷል። ታዲያ ሁሉ ለጡረተኞች የጡረታ ጭማሪ ማለት ነው ወይስ ገና ወደፊት የሚታይ እቅድ ብቻ ነው? በዚህ ቪዲዮ ሁሉንም በቀላሉ በግልጽነትና በተረጋገጠ መረጃ መሰረት እንመለከታለን። ከመጀመራችን በፊት እንደዚህ ያሉ ወቅታዊ የኢኮኖሚና የጡረታ መረጃዎችን በቀዳሚነት ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። አሁን ወደ ዝርዝሩ እንግባ። ዛሬ በኢትዮጵያን ኑሮ ውድነት በብዙ ቤተሰቦች ላይ ጫና እያሳደረ ይገኛል። በተለይ ደግሞ ወርሃዊ ቋሚ ገቢ ያላቸው ጡረተኞች ከሁሉም በላይ ተጽዕኖውን እየተሸከሙ ይገኛሉ። በብዙ ጡረተኞች ዘንድ የገቢ መጠን በቂ አይደለም የሚል ስጋት በተደጋጋሚ ይነሳል። በዚህ ሁኔታ የጡረታ ጭማሪ ጥያቄ በስፋት መነሳቱ ብዙዎች የሚጋሩት ጉዳይ ሆኗል። ከዚህ ጋር ተያይዞም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የ2018 በጀት ዓመት የስራ አፈጻጸምን በመገምገም ለ2019 በጀት ዓመት አዲስ የስራ እቅድ ማዘጋጀቱን አስታውቋል። በይፋ በተገለጸው መረጃ መሰረት ተቋሙ በጡረታ መዋጮ ስብሰባና በኢንቨስትመንት ዘርፍ ጥሩ ውጤት ማስመዝገቡን ገልጿል። ተቋሙ ገቢውን ካሳደገ የጡረታ ጭማሪ ለምን አይደረግም የሚል ጥያቄ በተደጋጋሚ ይነሳል። ይህ ጥያቄ ተገቢ ቢሆንም መልሱ ቀላል አይደለም። የጡረታ ስርዓት የረጅም ጊዜ ዘላቂነት የሚጠይቅ ስለሆነ ማንኛውም ጭማሪ ከመደረጉ በፊት የፋይናንስ አቅም፣ የህግ ማዕቀፍና የተቋሙ ግዴታዎች በጥልቀት ይገመገማሉ። በሌላ በኩል ጡረተኞች የሚያነሱት ጥያቄም ተገቢ ነው። ምክንያቱም የኑሮ ውድነቱ በየወሩ እየጨመረ ሲሄድ ያለው ገቢ ከገበያው ጋር ለመራመድ እየተቸገረ ነው። በዚህ ምክንያትም የ2019 በጀት ዓመት እቅድ ብዙዎች በጉጉት የሚከታተሉት ሆኗል። የተቋሙ አመራሮች እንደገለጹት በቀጣይ የመዋጮ ገቢን ማሳደግ፣ አዳዲስ ድርጅቶችን መመዝገብ፣ የህግ ማስከበርን ማጠናከርና የኢንቨስትመንት ገቢን ማሳደግ ከዋና ግቦቻቸው መካከል ናቸው። ይህም በቀጣይ የጡረታ ስርዓቱ የፋይናንስ አቅም የተሻለ እንዲሆን ያግዛል። በመጨረሻም ይህ ውይይት ጡረተኞች የተሻለ የኑሮ ሁኔታ እንዲኖራቸው የሚያስችል ዘላቂ መፍትሄ ስለማግኘት የተጀመረ መሆኑ ተስፋ የሚሰጥ ነው። እንግዲህ ትልቁ ጥያቄ ይህ ነው። በተቋሙ የተገለጸው የገቢ መጨመርና የኢንቨስትመንት ትርፍ በቀጥታ በጡረተኞች የወር አበል ላይ ለውጥ ያመጣልን? ይህንን ለመመለስ ሁለት ነገሮችን መለየት ያስፈልጋል። አንደኛው ተቋሙ የሚያስመዘግበው የፋይናንስ አቅም ሲሆን፣ ሁለተኛው ደግሞ ይህ አቅም በፖሊሲና በህግ የሚወሰን የጡረታ ክፍያ ላይ እንዴት እንደሚተገበር ነው። በሌላ አነጋገር የተቋሙ ገቢ መጨመር ብቻውን ወዲያውን የጡረታ ጭማሪ ይኖራል ማለት አይደለም። ነገር ግን ለወደፊት የተሻለ አቅም መፍጠሩን ያሳያል። በአሁኑ ጊዜ ብዙ ጡረተኞች የሚያነሱት ዋና ጥያቄ የገበያ ዋጋ በፍጥነት እየጨመረ ባለበት ሁኔታ የጡረታ አበልም ከዚሁ ጋር ተመጣጣኝ ሊሆን ይገባል የሚል ነው። በተለይ የምግብ ዋጋ፣ የመድኃኒት ወጪ፣ የቤት ኪራይና የመጓጓዣ ክፍያ ከዓመት ወደ ዓመት እየጨመረ መምጣቱ በወር ገቢ ብቻ የሚኖሩ ጡረተኞችን በጣም እየተጫነ መሆኑን ብዙዎች ይገልጻሉ። በዚህ ምክንያት የጡረታ ጭማሪ ጥያቄ ከገንዘብ ጉዳይ በላይ የማህበራዊ ፍትህ ጉዳይ መሆኑን በርካቶች ያነሳሉ። በሌላ በኩል ደግሞ ባለሙያዎች ማንኛውም የጡረታ ጭማሪ ዘላቂ እንዲሆን የተቋሙ የገንዘብ አቅም በቂ መሆን እንዳለበት ይጠቁማሉ። ስለዚህ አዳዲስ አባላትን መመዝገብ፣ መዋጮ በትክክል መሰብሰብና የኢንቨስትመንት ገቢን ማሳደግ ለወደፊት የሚደረጉ ማንኛውንም ማሻሻያዎች መሰረት ሊሆኑ ይችላሉ። በቀጣይ ደግሞ የ2019 በጀት ዓመት እቅዶች በተግባር ሲተገበሩ በጡረተኞች ህይወት ላይ ምን ያህል ለውጥ ያመጣሉ የሚለው በብዙዎች የሚጠበቅ ጉዳይ ሆኗል። ክቡራትና ክቡራን፣ በመጨረሻም አንድ ጠቃሚ ነገር ማስታወስ ይገባናል። የጡረታ ጉዳይ የአንድ ሰው ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው። ዛሬ በስራ ላይ ያለን ሰዎች ነገኛም በዚህ ስርዓት ውስጥ ተጠቃሚ ልንሆን እንችላለን።
ስለዚህ የጡረተኞች የኑሮ መሻሻል የሚጠቅመው ለዛሬ ተጠቃሚዎች ብቻ ሳይሆን ለወደፊት ትውልድም ጭምር ነው። እንደተመለከትነውም ተቋሙ በ2018 በጀት ዓመት ከፍተኛ የመዋጮ ገቢና የኢንቨስትመንት ትርፍ ማስመዝገቡን አስታውቋል። እንዲሁም ለ2019 በጀት ዓመት ይበልጥ ትልቅ ግቦችን አስቀምጧል። ነገር ግን ይህ በተግባር የጡረተኞችን የኑሮ ሁኔታ ምን ያህል ያሻሽላል የሚለው በቀጣይ ጊዜ የሚታይ ጉዳይ ነው። የጡረታ ጭማሪ ወይም ሌሎች ማሻሻያዎች ሲኖሩ በህጋዊና በይፋ የሚገለጹ መረጃዎችን መከታተል ጠቃሚ ነው። እኛም በዚህ ቻናል የሚወጡ መግለጫዎችን፣ አዳዲስ ውሳኔዎችን፣ የጡረታ ጭማሪ ጉዳዮችን፣ የባንክ መረጃዎችንና ሌሎች ኢኮኖሚያዊ ጉዳዮችን በተረጋገጠ መረጃ መሰረት እናቀርባለን። እርስዎ በአሁኑ የኑሮ ሁኔታ የጡረታ አበል ማሻሻያ አስፈላጊ ነው ብለው ያስባሉ ወይስ በመጀመሪያ ሌሎች የኢኮኖሚ ማሻሻያዎች መቅደም አለባቸው? ሐሳባችሁን በኮሜንት ያጋሩ። ከኢትዮጵያ ኢኮኖሚ የጡረታ መረጃዎች፣ የባንክ ዜናዎችና ሌሎች ወቅታዊ ጉዳዮች ጋር የተያያዘ አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። ስለተከታተላችሁን ከልብ እናመሰግናለን።